አእምሮን ማነጽ የምንለው ስልጠና በዋነኛነት የሰው ልጅ እንዴት አድርጎ የሚያስበውን ሐሳብ ወደ ውስጥ ህሊና ውስጥ በማስረግ ያንን እምነቱ በማድረግ እንዴት አድርጎ ውስጡን ስሜቱን እንደሚቀይርና ከስሜቱ አይነት ተመሳሳይ ውጫዊ የሆነ ተግባር ልምምድ ውስጥ በመግባት የሚያስበውን አይነት ውጤት ማምጣት እንደሚችል የሚያደርግ ነው። እጅግ በጣም በሚደንቅ ሁኔታ በዚህ ስልጠና ውስጥ አንድ እኔ ሁለተኛ ብዙዎች ሌሎች ጓደኞቼንም ጨምሮ ለውጥ አምጥተዋል። ኦንላይንም በአካልም በመሰልጠን ልብ አድርጉ፣ አእምሯችን የተሰጠን ከፈጣሪ ነው። ሐሳብን መምረጥ ግን የሰው ልጅ በዚህ ምድር ላይ እንደ ኦፕሽን ተሰጥቶታል፣ እንደ አማራጭ ተሰጥቶታል። ምናልባት ስለ አእምሮ ማነጽ እኔ በቤተሰቤ የገጠመኝን ነገር በእኔና በባለቤቴ ልንገራችሁ። ከዛ በኋላ በእርግጠኝነት ብዙዎቻችሁ ይህን ስልጠና ወስዳችሁ በራሳችሁ በቤተሰባችሁ በአካባቢያችሁ ላይ ለውጥ ታመጣላችሁ። እኔ ሃይስኩልም ኮሌጅም እያለሁኝ አንድ ሐሳብ አስብ ነበር። ምንድነው ሐሳቤ? ውጪ የምትሄድ ሴት ማግባት አልወድም እል ነበር። ልብ አድርጉ፣ ቃል ህይወት ነው። ስለዚህ ማይንድ ፕሮግራሚንግ ላይ ትልቁ የምንሰራው ስለ ቃል ነው እና ውጪ የምትሄድ ሴት አልወድም እል ነበረ። የመጀመሪያ ጓደኛዬ ተዋውቀን ጓደኛሞች ሆነን 2 ዓመት ቆየን። ከዛ አሜሪካ ሄደች። ከዛ አሁንም ሐሳቤን አልቀየርኩም። እኔ ምንድነው የምለው ሁልጊዜ ውጪ የምትሄድ ሴት አልወድም ብዬ ደጋግሜ ያስባለሁ። ሁለተኛ ጓደኛ ያዝኩ። ከዛ በኋላ 2 ዓመት ቆየች፣ ካናዳ ሄደች። አሁን እኔ ሶስተኛ ላይ መቼም ማለት ያለብኝ ሴቶች ሲባሉ ውጪ መሄድ የሚወዱ ናቸው ብዬ ወይ መጽሐፍ ነው ያለብኝ ወይም ኤምባሲ በከፍት ያዋጣኛል። ለምን ወደ ውጭ እየላኩ ነው ማለት ነው። አክቹአሊ ይህንን ሐሳብ ያመጣው ምንድነው? የኔ እምነት ነው። ፍላጎቴ አገር ውስጥ መኖር ወዳለው ለማለት ነው። ቃሌ ግን ስለ ውጭ ነው የሚያወራው። ምናልባት ይህን በምሳሌ ባሳያችሁ። እስቲ አሁን ባላችሁበት ሆናችሁ ስለ ሳሎን ቤታችሁ እንዳታስቡ፣ ስለ ሳሎን ቤታችሁ እንዳታስቡ፣ ስለ ሶፋው እንዳታስቡ፣ ስለ ግድግዳው ከለር እንዳታስቡ፣ ስለ በሩ እንዳታስቡ፣ ስለ ሳሎኑ ስፋት እንዳታስቡ፣ ሳሎኑ ውስጥ ግድግዳው ላይ ስለተሰቀሉት ነገሮች እንዳታስቡ። ስለምን እያሰባችሁ ነው? እርግጠኝነት እንዳታስቡ ብልም በዝርዝር እያሰባችሁ ያላችሁት ስለ ሳሎናችሁ ነው ማለት ነው። አንድ ሰው ውጪ የሚሄድ ሰው አልወድም ካለ መጀመሪያ ውጪን ስለሆነ የሚያስበው አለማሰብ አይችልም፣ አንዱ ማድረግ አይቻልም። ስለዚህ ሐሳቤን ቀየርኩ። ስልጠና ሳገኝ እንደዚህ አይነት ስልጠና ምን የሚል ሀገር ውስጥ መኖር የምትወድ አስታውሳለሁ 1997 ዓመተ ምህረት ላይ 97 መጨረሻ 98 መጀመሪያ ላይ አገር ውስጥ መኖር የምትወድ የኔ ሚስት ብዬ ነው የጻፍኩት። ጓደኛ የለኝም በዛ ሰዓት። ለምን ሰው ሐሳቡን ቀይሮ ማይንድ ፕሮግራሚንጉን ቀይሮ ውጤት ማምጣት እንደሚችል ስለተረዳው ማለት ነው። ስለዚህ የኔ ሚስት ብዬ 11 አቋም መግለጫ ጻፍኩኝ። በጻፍኩኝ በሶስተኛው ወር ያሁ ኢንተርኔት ካፌ የሚባል ቦታ ላይ አንዲት ልጅ አየው፣ ቆንጆ ልጅ አገባሻለሁ ብዬ ቃል ወጣ። ከዛ በኋላ ባልኩኝ በ3 ወር ሽማግሌ ላኩ። በተገናኘን በ10ኛው ወር ሳታረግዝብኝ ተጋባ። ይሄን ምለው በምክንያት ነው። ብዙ ሰዎች ተጣድፎ ለምን ተጋባ ስለሚል፣ ሌላ ሰው ደግሞ ለማግባት 10ኛ ዓመት አኒቨርሰሪ የጓደኝነት 30ኛ ዓመት የሚያከብር አለ፣ እየተጠናና ማለት ነው። ሰው ፊዚክስ አይደለም፣ ተጠንቶ አያልቅም። ራሳችንን ግን ጥንቅቅ አድርገን የምንፈልገውን በግልጽ ካወቅን ማሳካት እንችላለን። 11 ነጥቡን የምታሟላ ነው ባለቤት ያገኘው። እንግዲህ አስቡት፣ በ9 ወር በ10 ወር። አንዳንዱ ደግሞ እየተጠናና ሰው ይቀይራል። ያለምን ህዝብ ብትጨርስ ለውጥ ልታመጣ አትችልም፣ ውስጥህን ጨርሰህ በግልጽ ካላወቅ በስተቀር ማለት ነው። የሚገርማችሁ በተቃራኒው ባለቤቴ ምን ትል ነበር? ስልጠና እንደኔ ያልወሰደችም። አጭር አልወድም፣ ቀይ አልወድም፣ ወገኛ አልወድም፣ መነጽር የሚያደርግ አልወድም፣ ሸሚዙን የሚወትፍ አልወድም ትል ነበር። ኢማጂን፣ የቀራት ነፃነት ዘነበ የሚባል ሰው አልወድም ብቻ ነበር። ያው አገኘችኝ ማለት ነው። የፈሩት ይደርሳል፣ የጠሉት ይወርሳል የሚለው ለባለቤቴ ደርሷል። ሰው የአንደበቱን ፍሬ ይጠግባል የሚለው ደግሞ የኔ ደርሶልኛል። ዛሬ እንዴት አድርጋችሁ ፍላጎታችሁን፣ ግባችሁን፣ መሻታችሁን በትዳር ህይወት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በኑሮ ሁኔታ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በጤና ሊሆን ይችላል፣ ከሰማይ በታች ፈጣሪ በሰጠን ፈቃድ ስር ማለት ነው በተሰጠን ሜዳ ላይ መለወጥ ማሳካት የምትችሉትን ነገር ለማሳካት የብሬክስሩ ትሬዲንግ ሼር ካምፓኒ ውስጥ ያለውን የአእምሮ ማነጽ ስልጠና ብትወስዱ በእርግጠኝነት ትለወጣላችሁ።